ከሁሉም በማስቀደም የጸሎትን ምንነት ማወቅና መረዳት ለመጸለይም ሆነ ለሌሎች ሰዎች ስለ ጸሎት ለማስተማር ዋናውና መሠረታዊ ጉዳይ ነው። በመሆኑም ስለ ጸሎት ምንነት ከዚህ በመቀጠል እንመለከታለን። አንደኛ፣ ጸሎት በአባትና በልጅ መካከል የሚደረግ ግንኙነት ነው። በዘፍጥረት ምዕራፍ 3 ቁጥር 9 እስከ 13 ላይ ባለው ክፍል ገና እግዚአብሔር ሰውን ከፈጠረበት ጊዜ አንስቶ ከፈጠራቸው የመጀመሪያዎቹ ሰዎች ማለትም ከአዳምና ከሔዋን ጋር ሲነጋገር እንመለከታለን። ይህም በመጀመሪያ ደረጃ እግዚአብሔር ሰውን የፈጠረበት ዋናው ዓላማ ሰው ከፈጣሪው ጋር ዘወትር ግንኙነት እንዲኖረውና እንዲያመልከው ነው። ግንኙነታችንን በሚመለከት እግዚአብሔር ምንም ያህል እጅግ ታላቅና ሁሉን አዋቂ ቢሆንም ማንም ሰው በጸሎት አማካኝነት ወደ አምላኩ ወደ እግዚአብሔር በሙሉ ነፃነት ለመቅረብ እንደሚችል አድርጎ ነው ጸሎትን የሰጠን። ስለዚህ ጸሎት የራሳችንን ብቃት ሆነ ያለመብቃት ሐሳብ ይዘን ሳይሆን ልክ አንድ ሕፃን ልጅ ወደ ወላጅ አባቱ ወይንም እናቱ ጋር ባለመሸማቀቅ ለሚያስፈልገው ነገር ሁሉ እንደሚቀርብ እኛም ወደ ፈጣሪና ቸር ወደ ሆነው አምላካችን እና አባታችን በሙሉ ነፃነት መቅረብ የምንችልበት መንገድ ነው። ስለዚህ ነው ጌታ ኢየሱስ ራሱ ሲጸልይ በመደጋገም አባቶ እያለ ይጸልይ የነበረው። ደግሞም ለደቀ መዛሙርቱ ሲያስተምራቸው በሰማያት የምትኖር አባታችን ሆይ ብላችሁ ጸልዩ ያላቸው። ስለዚህ ጸሎት የተወሳሰበና በስልጡን ቃላት ለእግዚአብሔር የምናቀርበው ንግግር ሳይሆን መንፈስ ቅዱስ በአእምሯችንና በልባችን የሚያመጣቸውን ሐሳቦችንና መልእክቶችን ከልብ በሚፈስ ቃላት ስሜትና መንፈስ መልሰን ለእግዚአብሔር መናገር ማለት ነው። ሳንደርስ የሚባሉ የእግዚአብሔር ሰው ሲናገሩ ጸሎት ማለት በጣም ተራና ቀላል ናቸው የምንላቸውን ነገሮችን ለአፍቃሪና ርኅሩህ ለሆነ አባታችን ማጫወት ማለት ነው ብለዋል። ሁለተኛው ጸሎት ምልጃ ነው። ምልጃ ማለት ሌሎች ላሉበት ሁኔታና ስለ ሥራቸው በጸሎት እግዚአብሔርን የምንማጸንበት ወይም የምንማለድበት ተግባር ነው። በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 8 ላይ ጸሎት ለራሳችን ብቻ ሳይሆን ለቤተሰባችን፣ ለቤተ ክርስቲያን፣ ለከተማችን፣ ለመንደራችን፣ ለአገራችንና ለዓለም አገሮችና ሕዝቦች በመንፈስ ሆነን በእነሱ ፈንታ ወደ እግዚአብሔር የምንቃትትበት መለኮታዊ ያልኩበትን ስለ ሌሎች የመማለድ ኃላፊነትና ሥልጣን የተሰጣቸው ጌታ ኢየሱስና መንፈስ ቅዱስ ናቸው። ሮሜ ምዕራፍ 8 ቁጥር 26 እስከ 34። እንዲሁም በሕይወት ያለን ክርስቲያኖችም ከእግዚአብሔር ወልድና መንፈስ ቅዱስ እኩል በጸሎት የመማለድ ኃላፊነትና ሥልጣንን እግዚአብሔር የሰጠን በመሆኑ ነው። በፊልጵስዩስ ምዕራፍ 4 ቁጥር 6 እስከ 7 ጸሎት እጅግ ክቡር የሆነ ተግባር እንደሆነ ይናገራል። ሦስተኛ፣ ጸሎት የእግዚአብሔርን እጅን ሳይሆን ፊቱን መፈለጊያ ነው። የእግዚአብሔር ፊቱ ይለውጠናል፣ እጁ ግን ይሰጠናል። ታዲያ ከሚሰጠን እጅ ይልቅ የሚለውጠን ፊቱ ይበልጣልና ፊቱ በእኛ ላይ ከበራልን ለእኛ የሚያስፈልገንን መስጠት ለእርሱ በጣም ቀላል ነው። በጸለይን ልክ የእግዚአብሔር ማንነት በእኛ ሁለንተና ይቀረጻል። እንዲቀረጽብንም ከፈለግን ባለማቋረጥ በፊቱ የምንሆንበት እንጂ ጸለይን ከእጁ አንድ ነገር ተቀብለን አመሰግናለሁ ብለን እጅ ነስተን የራሳችንን መንገድ የምንሄድበት የያዝ ለቀቅና የገባ ወጣ ተግባር አይደለም። ስለሆነም ቀንና ሌሊት የእኛን ድምፅ መስማት የእግዚአብሔር ታላቅ ደስታው ነው። አለመጸለይና ከጸሎት ቦታ መጥፋት ደግሞ የእግዚአብሔርን ልብ የሚያሳዝን ተግባር ነው። አራተኛ፣ ጸሎት መለኮታዊ አየር ወይም መተንፈሻ ነው። ጸሎት ማለት ከዕለታዊ ውሎና ከሌሊት አዳራችን ተላቀን የሚያውደውና ሰማያዊውን አየር የምንተነፍስበት መንገድ ነው። ስለዚህ ነው የተጨናነቀ ሰው ከጸሎት በኋላ ቀለል ብሎት ደስ ብሎት ተጽናንቶና ተረጋግቶ ለጸሎት ከተንበረከከበት የምነሳው። ስለዚህ ጸሎት ማለት ከምድራዊ አገር ወደ ሰማያዊ አገር በመሄድ መለኮታዊ አየር በመተንፈስ መዝናናት ነው። ስለዚህ ጸሎት ማለት ከመከራና ከችግርም የምንሸሸግበት መሸሸጊያ አምባና ዋሻ ነው። በጸለይን ልክ ሰይጣን ከኛ ይሸሻል፣ መከራና ችግርም እንዲሁ። በመሆኑም በማለዳ
የማንንም ፊት ከማየታችን አስቀድመን የሕያው አምላካችንን ፊት ማየት፣ ማታ ወደ መኝታ ቦታ ከመሄዳችን በፊት የሌሊት አዳራችንን ለእርሱ አደራ ማስረከብ ትልቅ በረከት ነው። አምስተኛ ጸሎት መግዛትም መገዛትም ነው። የጸሎት ቦታ ማለት ራሳችንንና ነገሮቻችንን ለእግዚአብሔር ሙሉ በሙሉ የምናስገዛበት ቦታ ማለት ነው። ስለሆነም በጸሎት ውስጥ በእኛም ሆነ በነገሮቻችንም ላይ የእግዚአብሔርን የበላይነት እናውጃለን። ንጉሥ ኢዮሳፍጥና ንጉሥ ሕዝቅያስ በደረሰባቸው በታላቅ ጭንቀት ጊዜ የእግዚአብሔርን የበላይነት በጸሎት ቦታ ሆነው በማወጃቸው ድል በድል ሆነዋል። እንዲሁም እኛ ጠላት ዲያብሎስና ፈተናዎቹን የምናንበረከክበት ትልቁና ዋነኛ ቦታ የጸሎት ቦታችን ነው። በጸሎት ቦታ ኃጢአታችንን እንናዘዛለን፣ ጠላትን እንቃወማለን፣ እግዚአብሔር እንዲገዛን እንፈቅድለታለን። እንዲሁም ጸሎት በጠላት ቆስለን ከማልቀስ የምታደገን ጋሻ ነው። ነገር ግን በጸሎት ቦታ የምናንጠባጥበው ነጭ ላባችንና የምናፈሰው እንባችን በጠላት ዲያብሎስ ከምንቆስለው ከብዙ ቁስልና አስደንጋጭ አደጋዎች ይከላከሉናል። ለዚህም ነው የጸሎት ቦታ የመገዛትና የመግዛት ቦታ ነው ያልኩት። ስድስተኛ ጸሎት በእግዚአብሔር ተወዳጅ የምንሆንበት መንገድ ነው። እግዚአብሔር ዳንኤልን 3 ጊዜ በመደጋገም እጅግ የተወደድክ ሰው ዳንኤል ሆይ ያላቸው 3ቱም ጊዜያት ዳንኤል ጸሎት ካደረገ በኋላ ነበር። ዳንኤል ምዕራፍ 9 ቁጥር 23። ለኢየሱስ ክርስቶስ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚለው ድምፅ 2 ጊዜ ከአባቱ ዘንድ የመጣለት ሲጸልይ በነበረበት ወቅት ነበር። ሉቃስ ምዕራፍ 3 ቁጥር 21 እስከ 22። በአንጻሩም አለመጸለይ ደግሞ የእግዚአብሔርን ልብ የሚያስከፋ ተግባር ነው። ኤርምያስ 2 ቁጥር 13። እግዚአብሔር በኤርምያስ አፍ ሕዝቤ ሁለቱን ክፉ ነገሮች አድርጓል ያለው 2 ክፉ ነገሮች ባለመጸለይ ወይም እግዚአብሔርን ባለመፈለግ በራሳችን መንገድ ለነገሮቻችን መፍትሄ መፈለግ በመሆኑ ነው። ስለዚህ የሚጸልይ ሰው በአምላኩ የሚወደድ ሲሆን በማይጸልይ አማኝ እግዚአብሔርን ባለመፈለጉ እግዚአብሔር ያዝንበታል ማለት ነው። ብዙ ነገሮችን ከሰው ከትምህርትና መጻሕፍትን በማንበብ መማር እንችላለን። ነገር ግን ስለ ጸሎት የበለጠ ለማወቅና የጸሎት ሰው ለመሆን ብዙ መማር ወይንም ብዙ መጻሕፍትን ማንበብ ሳይሆን ጸሎትን የምንለማመድበት ዋነኛው መንገድ በመጸለይ ብቻ ነው። ስለሆነም ቀጣይነት ያለውን ትክክለኛውን ጸሎት ማድረግና መለማመድ የምንችለው ዘወትር ከጸሎት ቦታ ሳንጠፋ በመጸለይ ነው። 7ኛ ጸሎት የእግዚአብሔርን አፍቃሪ ልብ የሚያሳየን መሳሪያ ነው። እግዚአብሔር ማንነቱንና ልቡን ከፍቶ የሚያሳየን መቼ ነው ቢባል ቃሉን ስናነብና ስንጸልይ ነው። የማይጸልዩ ሰዎች ሁል ጊዜ በእግዚአብሔር ላይ እያጉረመረሙ ይኖራሉ። ምክንያቱም ካለመጸለያቸው የተነሳ የእግዚአብሔርን አፍቃሪ ልብና ማንነቱን በአግባቡ ሊረዱ አይችሉምና። የሚጸልዩ ሰዎች በመከራ ውስጥ ሆነው እንኳን አመስጋኞች ናቸው። ምክንያቱም እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገሮች ሁሉ ለበጎ እንደሚደረጉ እንደሚል በሮሜ ምዕራፍ 8:28 ላይ እናያለን። በመንፈስ ቅዱስ በኩል የቃሉን እውነት ያረጋግጥላቸዋልና። መጸለይ ማለት ውስንነት ያለው ሰው ከማይወሰን አምላክ ጋር መገናኘት ብቻ ሳይሆን በእርሱ ዘንድ ያለውን በረከት ሁሉ ያለምንም ወይም ያለማንም ከልካይ መዛቅ ማለት ነው። በመሆኑም በጸሎት የምናጠፋው ሰዓትና ጊዜ የኪሳራ ጊዜ ሳይሆን አትራፊ ተግባር የፈጸምንበት ጊዜ ነው ማለት ነው። 8ኛ ጸሎት አምልኮ፣ ንስሐ፣ ምስጋናና ምልጃ እንዲሁም ልመና ነው። በአምልኮ ጸሎት የእግዚአብሔርን ማንነት፣ በንስሐ ጸሎት የእኛን ኃጢአተኝነት፣ በምስጋና ጸሎት የእግዚአብሔርን ውለታ የምንገልጥበት ሲሆን በምልጃ ጸሎት ስለ ሌሎች የምንማጸንበት፣ በልመና ደግሞ ስለ ራሳችንና ለእኛ የሆነውን ሁሉ ይዘን ወደ ጌታ ፊት የምንቀርብበት እጅግ ታላቅ አገልግሎት ነው። 9ኛ ጸሎት ለግንኙነቶቻችን ቁልፍ መሳሪያ ነው። የማይጸልይ ሰው ከሰውም ከእግዚአብሔርም ጋር ግንኙነቱ ለትልቅ አደጋ ይጋለጣል። እንዲህ ያለውን ሰው ዓለም፣ ሰይጣንና ክፉ ሰዎች በቀላሉ ያገኙታል። በመጸለይ የበለጸገ ሰው ከሰውም ከእግዚአብሔርም ጋር ኅብረቱና ግንኙነቱ ጤናማ እየሆነ ይሄዳል። እንደ ምሳሌ ብንወስድ አብረው የማይጸልዩ ባለትዳሮች ሁል ጊዜ የተበላሸ ግንኙነት በመካከላቸው መፈጠሩ አይቀሬ ነው።
ዳሩ ግን የሚጸልይ ሰው ለክፉዎች፣ ለክፋትና ለሰይጣን በቀላሉ መገኘት አይችልም። ታዲያ የጸሎት ትርጉሙ እነዚህና እነዚያን የመሳሰሉ መልካምና መለኮታዊ በረከቶችን የያዘ ነው። ይህ እውነት ከገባን ጸሎትን ሁለተኛና ሶስተኛ ደረጃ የሚሰጠው ተግባር ነው ብለን የምንፈጀው አይደለም፣ ይልቁንም የሕይወታችን በኩር ተግባር እንጂ። አድማጮቻችን፣ የዛሬውን መልእክት እንዲህ ባለ መንገድ እቋጫለሁኝ። እግዚአብሔር አምላክ ወደ እርሱ ይበልጥ የምንቀርብበትን ጸጋና ሰላም፣ ናፍቆት፣ ረሃብ ይጨምርብን። ሻሎም